ሽማግሌዎች አብራችሁ እንድትሆኑ በእግዚአብሔር ስም እንጋብዛለን። እግዚአብሔርን አመስግኑ ምዕመናን። እሱ ቃሉን በማብራት ቀድማችኋል። እሱ ጥሩ አይደለም። ፍጹም አንሙት የሚባል ልጅ እዚህ አለ። እባካችሁ ቆይ አንዴ። ፍጹም አንሙት የሚባል ሕፃን ልጅ እዚህ እያለቀሰ ነው። እባካችሁ ነው አውደ ምሕረቱ። ልጆቻችሁን ያዙ፣ ሕፃናትን ያዙ። አረጋውያንን እንዳትረግጡ፣ እንዳትገፈትሯቸው። ባላችሁበት ቦታ ሆኖ ራሳችሁን አስተናግዱ። ራሳችሁን ሕፃናትን እባካችሁ ሕፃናትን ያዟቸው። አረጋውያንን እንዳትረግጡ፣ እንዳትገፈትሯቸው። ለ21 ለመብርሃን ለድንግል ማርያም ዓመታዊ ክብረ በዓል ጠዋትም ማታም ተጠርታችኋል እንድትመጡ። እንዲሁም የሰንበት ትምህርት ቤት ወጣቶች ምዝገባ ጀምረዋል። ወጣቶች ታላላቆቹን ማስተማር ኮርስ መስጠት ጀምረዋል። እሱንም መጣችሁ እንድትመዘገቡ ይህ ማስታወቂያችን ነው። እግዚአብሔር ከእናንተ ጋር ይሁን። አሁን ደመራውን አባቶቻችን ካህናት እየባረኩ ነው። እስኪ እልል በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አመስግኑ እስኪ እልል በሉ። ቀድማችሁ ለኩሳችኋል፣ መቅደም አልነበረባችሁም። እንግዲህ ደመራው ከተለኮሰ በኋላ የሀገር ሽማግሌዎች አባቶች እባካችሁ አብራችሁ ከማህበረ ካህናቱ እንዲሁም ክቡር የሰበካ ጉባኤ ምክትል ሊቀመንበር ጋር አብራችሁ ደመራውን እንድትለኩሱ ስማችሁን የጠራው ቅድም አባቶች ይኸው አሉ። 3 ሽማግሌዎች አብረው እያጀቡ ነው። እግዚአብሔር ይስጥልን፣ እድሜ ይስጣችሁ። አጅቡ፣ እግዚአብሔርን አመስግኑ። ወጣቶች ካለቀ በኋላም እንዳትሄዱ። አሁንም ስርዓቱን አስከብሩ። ዙሪያውን ከባችሁ ስርዓቱን አስከብሩ። እጅግ በጣም ደስ የሚል ነው። እንኳን አደረሳችሁ። እስኪ ድምፃችሁ ይሰማል። እግዚአብሔር ደስ ይላል፣ ደስ ይላል፣ ደስ ትላላችሁ። አሁን እሳቱ እየተለኮሰ ነው፣ ደመራው እየተለኮሰ ነው። እስኪ ድምፃችሁን ከፍ አድርጋችሁ አመስግኑ። ካህናቱ እንኳን አደረሳችሁ። ካህናቱ፣ ምዕመናኑ፣ አገልጋዮቹ በሙሉ እንኳን ደስ አላችሁ። ለዚህ በዓል መክበር፣ ለዚህ በዓል መከበር ድምቀት የሆናችሁን አጃቢ የሆናችሁን እናንተን እናመሰግናለን። ለብዙ አገልግሎት ብዙ ድካማችን ከብዙ ቀን ከአንድ ወር በፊት ጀምሮ በየስብሰባው በልዩ ልዩ ምክንያት ተሰባስበን ቀኑ እንዲከበር ምክንያት ስላደረገ እግዚአብሔር እግዚአብሔርን አመስግኑ። ቦታውን ሰፋ ሰፋ እያደረጋችሁ እሳት እንዳይበላችሁ እሳችሁን በአግባቡ የያዛችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የመስቀል በዓል አደረሳችሁኛል እና መስቀል 21 ልዩ ጉባኤ በመመስገን በጣትና በማታለማደ ሁላችሁ ተመላችሁ መስቀል አይለነ መስቀል
ጠብቃችሁ ራሳችሁን ጠብቃችሁ ራሳችሁን አስተዳድሩ። ያላችሁበት ሆናችሁ ራሳችሁን እየጠበቃችሁ እልል በሉ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አጠቃላይ የመስቀል በዓል በሰላም አደረሳችሁ። ሁሉ በደመቀ ሁኔታ እየተከበረ ይገኛል። በደብራችን መስከረም 21 ቀን ሙሉ ጉባኤ አለ። በጧትና በማታው መርሐ ግብር በደብራችሁ ናችሁ እንድትታደሙ አደራ እንላለን። ወደኋላ ሳብ እያደረጋችሁ መመራት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አጠቃላይ የመስቀል በዓል በሰላም በጤና በቤታችሁ ወደ ሀገራችን በልዩ ሁኔታ